ውድ አንቀጸ ብርሃን ሚዲያ ተከታዮች እንዴት አላችሁ? አንቀጸ ብርሃን ሚዲያ በልዩ ልዩ ጥንቅሮች ወደ እናንተ እየደረሰን ነው። አሁን ደግሞ የዜና ቤተክርስቲያን መረጃዎችን ወደ እናንተ የምናቀርብበት ሰዓት ነው። አብሮነታችሁ አይለየን። በቅድሚያም ቅዱስ ፓትርያርኩ ከጣሊያን አምባሳደር ጋር ያደረጉትን ውይይት ነው የምናየው። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በኢትዮጵያ የጣሊያን አምባሳደር አጉስቲኖ ፓሌስን በጽህፈት ቤታቸው ተቀብለው አነጋግረዋል። በውይይታቸውም አምባሳደሩ እንዳነሱት በየዓመቱ ግንቦት 25 ቀን የሚከበረውን የጣሊያን ብሔራዊ ቀን አስመልክቶ ቅዱስ ፓትርያርኩ ቤተክርስቲያንን ወክለው በመገኘታቸው መደሰታቸውን ገልጸዋል። አምባሳደሩ አክሎም የጣሊያን መንግስት በኢትዮጵያ በተለያዩ የሀገሪቱ ክፍሎች ችግር ለደረሰባቸው ወገኖች እያደረገ ያለውን ድጋፍ የእርዳታ ስራ አስረድተው አጠናክሮ እንደሚቀጥልም ገልጸዋል። ቅዱስ ፓትርያርኩ በበኩላቸው በሀገሪቱ ላይ በተከሰቱ ሰው ሰራሽና ተፈጥሯዊ ችግሮች የሚሰጡትን ድጋፍ ከሌላው ጊዜ በበለጠ አጠናክረው ሊቀጥሉ እንደሚገባ ጠቁመዋል። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የሸገር ከተማና የደቡብ ምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የደቡብ ምስራቅ ትግራይና የራያ ሀገረ ስብከት ሊቀ ጳጳስ፣ በአራዳ ክፍለ ከተማ መንበረ ፓትርያርክ ቅድስተ ማርያም አካባቢ የሚገኘው ለበርካታ ዓመታት ተዘግቶ የቆየውን ናዝራዊ ሆስፒታል የሚገኝበትን ይዞታ ከመንበረ ፓትርያርክ ጠቅላይ ቤተ ክህነት የሥራ ኃላፊዎች ጋር በመሆን ጎብኝተዋል። የቤተ ክርስቲያኑ ይዞታ ተከራይቶ ለተለያዩ የሕክምና አገልግሎቶች ሲሰጥ እንደነበረ ተጠቅሷል በጉብኝቱ ወቅት። በዚህም ሆስፒታሉ በአሁኑ ሰዓት ምንም አይነት አገልግሎት ሳይሰጥ ተዘግቶ እንደሚገኝም ነው የተገለጸው። በዚህም ብፁዕ ጠቅላይ ስራ አስኪያጁና ብፁዕ የቅዱስ ሲኖዶስ ዋና ጸሐፊው የሆስፒታሉን ይዞታ ያለበትን ችግሮች እንዲሁም የተለያዩ ሁኔታዎችን ካዩ በኋላ በአፋጣኝ ተቀርፈው በአዲስ መልክ ወደ ስራ እንዲመለስ ለሚመለከተው አካል የስራ መመሪያ ሰጥተዋል። አሁን ደግሞ ትዝታው ሳሙኤልን የተመለከተ መረጃ እናጋራችኋለን። በአቶ ትዝታው ሳሙኤል ላይ ክስ ተመስርቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የሕግ አገልግሎት መምሪያ በአቶ ትዝታው ሳሙኤል ላይ ክስ መስርቷል። የቤተክርስቲያናችን ሕግ አገልግሎት መምሪያ ለኢትዮጵያ ፌዴራል ፖሊስ ባቀረበው ክስ የወንጀል ምርመራ ተደርጎ የምርመራ መዝገቡ መብቱ ለሚፈቅድለት የአገልግሎት ሕግ ዘርፍ እንዲተላለፍ ጠይቋል። በወንጀል ተጠርጥሮ የተከሰሰው አቶ ትዝታው ሳሙኤል ነዋሪነቱን በውጭ ሀገር በማድረግ የቤተክርስቲያኒቱን የበላይ ውሳኔ ሰጪ አካልን ለማዋረድ፣ ለመስደብና የምዕመኑን ስሜት ለመንካት ብሎም በሀገሪቱ ውስጥ ሁከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶች ከ5000 በላይ ባሉት የዩቲዩብ ቻናሉ በመጠቀም ከፍተኛ ቅስቀሳ ሲያደርግ መቆየቱን መምሪያው ገልጿል። በማያያዝም ግለሰቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶችን፣ በየገዳማት ውስጥ የሚገኙ ገዳማውያን መነኮሳት አገልጋዮችን ግብረ ሰዶማውያን ናቸው በማለት እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመተትና የጠንቋይ ቤት ናት በማለት ሲቀሰቅስ የቆየ መሆኑን መምሪያው ገልጿል። ግለሰቡ በተጨማሪም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልባቸውን ሃይማኖታዊ፣ የጸሎት፣ የታሪክ፣ የገድላትና ድርሳናት መጻሕፍትን ድውያን መጻሕፍት ናቸው መጥፋት አለባቸው ማለቱን ገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስና የምታከብራቸውንና የምትዘክራቸውን ቅዱሳን አባቶችና እናቶችንም ጣዖትና ጣዖት አምላኪ ናቸው በማለት ግለሰቡ የፈጸመውን የወንጀል ድርጊት በመጥቀስ ክስ መስርቶበታል። መምሪያው በአጠቃላይ 7 ነጥቦችን ያካተቱ የወንጀል ዝርዝሮችን በመግለጽ ጉዳዩ ለሚመለከተው አካል ቀርቦ ግለሰቡ በሕግ ተጠያቂ እንዲደረግ ባቀረበው አቤቱታ ገልጿል። በመጨረሻም የአዲስ አበባ ሀገረ ስብከትን ወደ ተመለከተው መረጃችን ነው የምናልፈው። መምህር አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ሆነው ተሾመዋል። ብፁዕ አቡነ ሕርያቆስ ለአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅነትን ጨምሮ የተወሰኑ አዳዲስ ዋና ክፍሎችን በመምረጥ በብፁዕ ጠቅላይ ስራ አስኪያጁ ፊርማ እንዲመደቡ አድርገዋል። በዚህም መሰረት አንደኛ መምህር አባ ገብረ መድኅን ንጉሴ ከምዕራብ ሸዋ ሀገረ ስብከት ወደ አዲስ አበባ ሀገረ ስብከት ተዘዋውረው የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ሆነው እንዲሰሩ ተመድበዋል። ሁለተኝነት መጋቢ አእላፍ ማሙዬ ሽፈራው ከጠቅላይ ቤተ ክህነት ትንሣኤ ማሳተሚያ ድርጅት ምክትል ኃላፊነት ወደ አዲስ አበባ ሀገረ ስብከት ዋና ጸሐፊነት መጥተዋል። ሶስተኛ መምህር አስናቀ ሸዋዬ ከጠቅላይ ቤተ ክህነት ቁጥጥር መምሪያ ተቆጣጣሪነት ወደ የአዲስ አበባ ሀገረ ስብከት ሂሳብና በጀት ዋና ኃላፊነት ተዘዋውረዋል። አራተኛ ሊቀ ሕሩያን ባዩ ተዘራ ከአዲስ ከተማ ቂርቆስ ልዳተ ክፍለ ከተማ ቤተ ክህነት የሰንበት ትምህርት ቤቶች ክፍል ኃላፊነት ወደ የሀገረ ስብከቱ የሰው ኃይል አስተዳደር ዋና ክፍል ኃላፊነት ተመድበዋል። አምስተኛ መላከ ሰላም ጽጌ ከበረ ከጠቅላይ ቤተ ክህነት ሰንበት ትምህርት ቤቶች ማደራጃ መምሪያ ምክትል ኃላፊነት ወደ አዲስ አበባ ሀገረ ስብከት የማህበራት ማደራጃ ዋና ክፍል ኃላፊነት ተመድበዋል። ስድስተኛ ሊቀ ስልጣናት አባ ጥዑመ ልሳን ኪዳነ ማርያም ከመንበረ መንግስት ቅዱስ ገብርኤል ቤተክርስቲያን አስተዳዳሪነት ወደ አዲስ አበባ ሀገረ ስብከት ገዳማት ዋና መምሪያ ኃላፊነት
ተዘዋውረዋል። ሰባተኛ መልአከ ሰባት አብይ ዘለቀ ከቤቶችና ህንጻዎች አስተዳደር ልማት ድርጅት ወደ አዲስ አበባ ሀገረ ስብከት ተዘዋውረው የሀገረ ስብከቱ ብፁዕ ሊቀ ጳጳስ ልዩ ጸሐፊ ሆነው እንዲሰሩ ተመድበዋል። ውድ ኦርቶዶክሳውያን ከአንቀጸ ብርሃን ሚዲያ በዜና ቤተክርስቲያን የያዝናቸው መረጃዎች እነዚህን ይመስላሉ። ከሌሎች ወቅታዊ ዝግጅቶች ጋር እንድትቆዩ ግብዣችን ነው። ሰላም።